بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا وحبيبنا وقدوتنا وإمامنا صلى الله عليه وسلم إن شاء الله الله سبحانه وتعالى فقارك هنا يمن جمروا كتاب الأربعون النووية يميلون كتاب نجمر لما لتنا الأربعون النووية نووي 40 حديثوش مالتنا 40 النووية مالت የነወዊ ኢማሙ ነወዊ 40 ሐዲስ ነው። በጥቅሉ ኪታቡ ውስጥ ያለው ምንድነው ስንት ናቸው ካል 50 አካባቢ የሚደርሱ ሐዲሶች ናቸው ማለት ነው። ነገር ግን በ40 ብለው የነወዊ 40 ብለው ነው ኪታቡን የሰየሙትና ስሙ የወጣለት ማለት ነው። ኪታቡን መጀመሪያ ላይ 26 የሚሆኑትን ሐዲሶች እንተሪያላቸው የሰበሰባቸው ኢብኑ ሶላህ የሚባል ሰው ነው ማለት ነው። 26ቱን ሐዲሶች የሰበሰባቸው ኢብኑ ሶላህ የተባለ ሰው ሰበሰባቸው ማለት ነው። 16ቱን ደግሞ ኢማም ነወዊ ጨመሩ። በጥቅሉ ስንት ሆነ ማለት ነው? 42 ሆነ ማለት ነው። እንደዚሁም ደግሞ ኢብኑ ረጀብ 8ቱን ጨመሩ። ኢብኑ ረጀብ የሚባሉት ዓሊም 8ቱን ጨመሩ። በጥቅል ስንት ሆኑ? 50 ሐዲሶች ናቸው ማለት ነው። ኢንሻአላህ 50ውንም ሐዲስ በዝርዝር እናያለን ሁላቸውንም ማለት ነው። ወደ እንትሩ ስመጣላችሁ ነወዊ ማናቸው ወደሚለው ነወዊ የሚባሉት ስማቸው የህያ ኢብኑ ሸረፍ ይባላሉ ማለት ነው። ነወዊ የሚባሉት ሰው ዋና ስማቸው ማን ነው? የህያ ኢብኑ ሸረፍ ይባላሉ ማለት ነው። ነወዊ የተባሉት በምንድነው? የነዋ ሰው ስለሆኑ ነው። ነዋ የምትባል ሀገር አለች። የሱ ሀገር ሰው ስለሆኑ ተጠግቶ ወደ ሀገራቸው ምን ተባሉ? ነወዊ ተባሉ ማለት ነው። የትውልድ ሀገራቸው የት ነው? ነዋ ተባለች ሀገር ስለሆነ ነወዊ ተባሉት በዛ ነው ማለት ነው። እኒህ ታላቅ ዓሊም ማለት ነው። ኩንያም አላቸው። ኩንያ ማለት አንድ ሰው የሚጠራበት የሆነ ማለት ነው። የኢማም ነወዊ ኩንያቸው አቡ ዘከሪያ ይባላሉ ማለት ነው። ኩንያ የሚባለው መጠሪያ ስም ማለት ነው። ለምሳሌ አቡ ማን፣ ኡሙ ፉላን፣ አቡ ፉላን ምናምን እየተባለ የሚጠራው ይሄ ኩንያ ይባላል ማለት ነው። መጠሪያ ነው። ልክ እንደ ቅጽል ስም ከዛ ቢለይም ነገር ግን መጠሪያ ስም ይሆናል ማለት ነው። ይሄ ኩንያ የሚባለው ነገር ማንኛውም ሰው ወለደም አልወለደም በፈለገው ስም መጠራት ይችላል ማለት ነው። ኢማም ነወዊም ልጅ የላቸውም። ዘከሪያ የሚባል ልጅ የላቸውም። ነገር ግን አቡ ዘከሪያ ተብለዋል ማለት ነው። ስለሚቻል አላገቡም። የትዳር ህይወት የላቸውም። እድሜያቸው 45 ዓመት ነው እዚህ ዱንያ ምድር ላይ የቆዩት ማለት ነው። ነገር ግን በዚህ በ45 ዓመት የሚገርም የሆነ የኢስላም ታሪክን ነው አስቀምጠው የሄዱት ማለት ነው እነዚህ ታላቅ ዓሊም። እናም ኩንያ የሚባለው ማንኛውም ሰው ልጅ ወለደም አልወለደም በማንኛውም ስም መጠራት ይችላል ማለት ነው። ለዛም ነብይ አለይሂ ሰላቱ ወሰላም የነሱ ኩንያ ማን ነበር? የነብይ አለይሂ ሰላቱ ወሰላም የአበል ቃሲም ይባሉ ነበር ማለት ነው። አቡ ቃሲም ማለት ነው ይባሉ ነበር ነብዩ አለይሂ ሰላቱ ወሰላም። እናታችን አይሻም ኡሙ አብደላህ ትባላለች ማለት ነው። ኡሙ አብደላህ ይሄ የእናታችን አይሻ ለቀብ ነው ማለት ነው። ነገር ግን ኩንያ ነው። እናታችን አይሻ አልወለደችም በታሪክ ማለት ነው። ልጅ አልወለደችም። አብደላህ የሚባል ልጅ የላትም። ነገር ግን መጠሪያ አድርጋ ትጠራበት ነበር። ስለዚህ ማንኛውም ሰው ወለደም አልወለደም ትልቅ ሰውም ሆነ ልጅም ሆነ አቡ ወይም ኡሙ ብሎ መጠራት ይችላል ማለት ነው። ስለዚህ አልአርባዑን ነወዊያ ማለት 40 የነወዊ ሐዲሶች ማለት ነው። አልሐዲሱል አወል የመጀመሪያው ሐዲስ ማለት የነብዩ አለይሂ ሰላቱ ወሰላም ንግግር እንደዚሁም ነብዩ አለይሂ ሰላቱ ወሰላም ያጸደቁት እንደዚሁም ደግሞ ነብዩ አለይሂ ሰላቱ ወሰላም በተግባር ያሳዩት ይሄ ሐዲስ ይባላል ማለት ነው። ነብዩ አለይሂ ሰላቱ ወሰላም የተናገሩት ስሩ ብለው ለምሳሌ ከዙሁር ቀብልያ ከፈርዱ ከመሰገዱ በፊት 2 ረካዓ አለው ብለው ነብዩ አለይሂ ሰላቱ ወሰላም ተናገሩ አይደለ? ከዛስ ይሄ ንግግራቸው ነው አንድ ይያዛል ማለት ነው። ሁለተኛ ደግሞ ያጸደቁት ሲባል ሱሐባ ሲሰግደይተው ዝም ያሉት ይሄ ያጸደቁለት ማለት ነው። ነብዩ አለይሂ ሰላቱ ወሰላም ሐራም እየተሰራ መጥፎ እየተሰራ ዝም ስለማይሉ። ሶስተኛ ደግሞ በተግባር ያሳዩት ራሳቸው ከዙሁር በፊት 2 ረካዓ ሰግደዋል።
ይሄ ነው ሐዲስ የሚባለው ማለት ነው። ሶስቱን ነገር ያሟላ ከሆነ ሐዲስ ይባላል ማለት ነው። الحديث الأول يمجمريو حديث عن أمير المؤمنين كمأمنان عزاش كهونو يمأمنان مري كهونو مالتنو من أبي حفص يحفص عبات كهونو أبي حفص هون من هنا مالتنو يه كونيانو مالتنو أبي حفص ميبال عمر ابن خطاب كعمر ابن خطاب رضي الله عنه الله يودد لتنا ملكام سرون اندزهلا قال أعلم سمعت رسول الله صلى الله عليه وسلم يا الله ملك تنيان سمتشاتشوالله هلا عمر مالتنا من سيلو يقول سيلو سمتشاتشوالله هلا إنما الأعمال سرع من يوم عينت سرع على إنما الأعمال سراوش تكبينت يمنوراتشو بالنيات بأسحابي وشنا والا إنما الأعمال من سراوش تكبينت يمياغنوت بالنيات بأسحابي وش بنيانا والا وإنما لكل امرئ لمن يوم لسوه الوالا وإنما لكل امرئ لسوه ما نوى يعسبوا علوا وإنما لكل امرئ لسوه ما نوى ينيو يهونا يعسبوا يهونا يراسوا اللوال فمن كانت يهونا جلت هجرته كزو يهونا جلت على سدته يهونا جلت إلى الله ودى الله يهونا جلت ورسوله ودى ملكتين يهونا جلت كزو يهسوال ودى الله يميقواز مالت ودى قرآن يمهد قرآن لممار قرآن لمستمر قرآن لمجنزب بلو ودى الله يمسدد يهونا أكال ورسوله ودى ملكتين يوم دمو ينبين عليه الصلاة والسلام حديث لممار بلو لما وقبلو يمسددنا يميسبسو فهجرته كزو سدته إلى الله ودى الله يهونا الله تعالى انقدي لا الله بلو يوطع ودى الله قرآن يوطع يا الله عند لممار بلو يوطع سو فهجرته إلى الله ودى الله يهونا الله تعالى كزو ودى الله يهونا الله تعالى الله السكر الله تعالى من قدون كفتي أدرق الله تعالى ورسوله ودى ملكتين يوم يهونا الله تعالى كزو مالتنا خير كنية دين لممار لما وق كهيمانوتو قاتوق لمفتر بلو اندز هينة توق انم لتوق بلو سدت يوطع سوالو ودا من قدوم من يهونا ودا ودا الله من قد يهونا اللي يالونو ومن كانت يهونش دمو هجرته سدتو يهونش بات للدنيا لدنيا يصيبها لم يقنيات الدنيا يهونش أو امرأة ويملسيت ينكحها لم يقبات لهونش جوسيت كهونا سدتو فهجرته سدتو يهونا على مالتنا إلى محاجر إليه ودزا ودتسددبت نجري يهونا على مالتنا ومن كانت يهونا هجرته سدتو يهونا للدنيا بلو يتسدد مالتنا سنتنا سنت سؤال للدنيا بلو يتسدد بيمن أقوارتو يهدا مالتنا سنت برح أقوارتو يهدا سنتم بحر أقوارتو تهدا سنت سدتين يالا مالتنا نجركن بحر الزو سمتو يكرر أسانا باري الزوطو يسكرر ብዙ መከራና ስቃይ አሳልፎ ሳያልፍለትም ይሞታል ማለት ነው። ይሄ ሰው የተሰደደው ለምንድን ነው? ለዱንያ ነው ከመሰረቱም የተሰደደው ማለት ነው። ነገር ግን ዒልም ለመማር ብሎ የመን ይሄዳ ዒልም ለመማር ብሎ ሳውዲ የገባ ብሎም ደግሞ ዒልም ለመማር ብሎ ከሰፈር ሰፈር የተንቀሳቀሰ ብሎም ደግሞ አላህ Subhanahu Wa Ta'ala ያገራለትን የመገናኛ ብዙሃን ተጠቅሞ ዒልም ለመማር ብሎ እንደው ሐሳቡ ያለው ንያው ያለው الله سبحانه وتعالى بتنقساقسو ነገር ላይ መንገዱን በዛው ገር ያደርግለታል ማለት ነው። ዒልም ለመማር ሰውየው ከተነሳሳ አቅሙ በሚችለው በቻለው አቅም በፈቀደለት አላህ ባመቻቸው መንገድ ለመማር ብሎ ከተነሳ አላህ Subhanahu Wa Ta'ala መንገዱን ጉዞውን ስደቱን ወደዛው ያደርግለታል ማለት ነው። ወደ አላህ ቤት ያደርግለታል። ለዛኮ ነው ብዙ ጊዜ ሰዎች ዕውቀትን ለመፈለግ ትልቅ ነገር የሚጠበቅባቸው ይመስላቸዋል ማለት ነው። ነገር ግን ንያው ካለ በቻሉት በሚችሉት ሰዓት በሚችሉት ጊዜ አመሻሽተው መማርና መቅራት ይችላሉ ማለት ነው።
አላህ Subhanahu Wa Ta'ala መንገዱንም ክፍት ያደርግላቸዋል ማለት ነው። ነገር ግን ለዱንያ ከሆነ ወመን ካነት ከሆነች ሂጅረቱ ጉዞ ከሆነች ለዱንያ ለዱንያ ከሆነ ጉዞ እንቅስቃሴው እያለ ነው። ዩሲቡሃ ሊያገኛት ለሚችለው ዱንያ ከሆነ እምራአትን የንኪሑሃ ሊያገባት ወደ አሰባት ሴት ከሆነ ጉዞ ፈሂጅረቱሁ ስደቱም ይሆናል ኢላ መሃጀረ ኢለይህ ወደ ተሰደደበት ነገር ይሆናል ማለት ነው። ወደዛው ወደ ንየው ሐሳቡ ይሆናል አሉ ነብይ አለይሂ ሰላቱ ወሰላም ማለት ነው። ይህን ሐዲስ እንግዲህ ዑመር ኢብኑ ኸጣብ አስተላለፈልን ማለት ነው። ረዋሁ ዘግበውታል ኢማሞች አልሙሐዲሲን የሙሐዲሶች ኢማም የሆኑት ማለት ነው። ሙሐዲስ ማለት ሐዲስን በደንብ የሚያውቁ ሰዎች ማለት ነው። የሙሐዲሶች ሁሉ ኢማም የሆኑት ማለት ነው። ረዋሁ ዘግበውታል አልኢማም ኢማሞች መሪዎች አልሙሐዲሰይን የሙሐዲሶች ኢማም የሆኑት ሁለቱ ሙሐዲሶች ማለት ነው። ማን አቡ አብድላህ የአብደላህ ልጅ የሆነው ማለት ነው። አቡ አብደላህ ማለት የአብደላህ አባት የሆነው ማለት ነው። ሙሐመድ ኢብኑ ኢስማዒል ሙሐመድ የተባለው ኢብኑ ኢስማዒል የኢስማዒል ልጅ ማለት ነው። የሙሐመድ አባት ማን ነው? ኢስማዒል ማለት ነው። ኢብኑ ኢብራሂም እንደዚሁም ደግሞ ኢስማዒል የማን ነው ልጅ ማለት ነው? የኢብራሂም ማለት ነው። ኢብኑል ሙጊራ ኢብኑል በርደዝበሁ አልቡኻሪዩ እነዚህ እንግዲህ አያቱ ቅማቱ እንደዛ እያለ የሚሄዱ ናቸው ማለት ነው። ሰውየው ማን ነው የሚባለው? ሙሐመድ ነው የሚባለው ማለት ነው። የልጁ ስም ማን ነው? አቡ አብድላህ ነው። ኢስማዒል ምኑ ነው? አባቱ ነው። ኢብራሂምሳ አያቱ ነው። ሙጊራሳ እያለ ይቀጥላል ማለት ነው። አያት ቅማት ምናምን እያለ ማለት ነው። አልቡኻሪዩ እንደዚሁም ደግሞ ቡኻራ የምትባል ሀገር ናት እቺ ማለት ነው። አልቡኻሪዩ ማለት ቡኻራ የምትባል ሀገር ባለቤት የሆነ ማለት ነው። ቡኻራ ሀገራቸው ቡኻራ ትባላለች ማለት ነው። ከዛ ሀገር ነው እንግዲህ እነዚህ ኢማሙል ቡኻሪ የሚባሉት ሳውዲ ውስጥ ያሉ ሀገር አይደሉም ማለት ነው። ከአውሮፓ ምድር የወጡ ሰዎች ናቸው ማለት ነው። ቡኻራ ትባላለች ሀገራቸው ማለት ነው። እንደዚሁም ደግሞ ወአቡል ሑሰይን የሚባሉት ማለት ነው። የሁሰይን አባት ማለት ነው። ሙስሊም ኢብኑል ሐጃጅ የተባሉት ሙስሊም ሰውየው ነው። ኢብኑል ሐጃጅ አባቱ ነው ማለት ነው። ሐጃጅ አባቱ ነው። ኢብኑ ሙስሊም አልቁሸይሪዩ አነይሳቡሪዩ እንግዲህ ነይሳቡራዊ ነው ደግሞ ይሄም ማለት ነው። እቺ ኢራን ውስጥ ያለች ሀገር ናት። እቺ ነይሳቡሪ የምትባለው ሀገር ኢራን ውስጥ ያለች ሀገር ነው። ይህም ከአረብ አይደለም ማለት ነው። ፊ ሶሒሒማ በሶሒሓቸው ሁለቱም በሶሒሕ ሐዲሳቸው ዘግበውታል ማለት ነው። አለዘይኒ እነዛ ሁለቱ ሁማ አሰሑል ኩቱብ የመጽሐፎች ሁሉ ዋና ትክክል የሚባለው ማለት ነው። አልሙሰነፈቲ ከተዘጋጁ ኪታቦች ሁሉ የተሻሉ ጥሩ የሚባሉ ትክክል የሚባሉ እነዚህ ኪታቦች ናቸው ማለት ነው። ማን ቡኻሪና ሙስሊም የሚባሉት ማለት ነው።